ትክክለኛ ጓደኛን እንዴት መለየት እንችላለን? ትክክለኛና እውነተኛ ጓደኛን መለየት አንዳንድ ጊዜ ፈታኝ ሊሆን ይችላል፣ ምክንያቱም የሰዎች እውነተኛ ማንነት የሚታወቀው በጊዜና በሂደት ስለሆነ ነው። ነገር ግን አንድን ሰው ከእውነተኛ ጓደኛ ለማለት የሚያስችሉ ዋና ዋና ምልክቶችን በሚከተሉት ነጥቦች መለየት እንችላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ትክክለኛ ጓደኛን እንዴት መለየት እንችላለን? 1. በችግርና በደስታ ጊዜ አብሮነት፣ በፈተና ወቅት መቆም። እውነተኛ ጓደኛ በሕይወት አስቸጋሪ ቀናት፣ በሕመም፣ በሐዘን ወይም በውጥረት ጊዜ ከአጠገብህ አይጠፋም። የሚጠቅመውን ነገር ብቻ ፈልጎ ሳይሆን አንተን ለመደገፍ ሲል አብሮ ይቆማል። በስኬት መደሰት፣ ያገኘኸውን ስኬትና ደስታ ልክ እንደ ራሱ አድርጎ የሚያከብርና ያለምንም ቅናትና ውድድር በቅንነት አብሮህ የሚደሰት ነው። 2. ግልጽነትና እውነተኛነት፣ ታማኝነት። እውነቱን መናገር። እውነተኛ ጓደኛ አንተን ደስ እንዲልህ ብቻ ብሎ የሐሰት ምስጋና አያሽካካብህም። ስህተት ስትሠራ እንኳ በግልጽና በፍቅር ዓይን አይቶ ያለምንም ቅድመ ሁኔታ መቀበልና መከባበር። ማንነትህን ከጀርባህ ያለማማት፣ በአንተ ላይ ቅሬታ ካለው ፊት ለፊት ያወራል እንጂ እንዳለ ተረድቶ ያከብራል። እሱን እንድትመስል ወይም እሱ የሚፈልገውን ብቻ እንድታደርግ ጫና አይፈጥርብህም። ደህንነት እንዲሰማህ ማድረግ። ከአጠገቡ ስትሆን የተለየ ሰው ለመምሰል አትጨነቅም። ሙሉ በሙሉ የራስን ትክክለኛ ማንነት ይዘህ በነጻነት እንድትንቀሳቀስ ያደርግሃል። 4. ሚዛናዊ ግንኙነት፣ መስጠትና መቀበል። የጋራ ጥረት። ግንኙነቱ በአንድ ወገን ልፋት ብቻ የሚቀጥል አይደለም። እውነተኛ ጓደኛ አንተ ለእሱ እንደምታስበው ሁሉ እሱም ለአንተ መልሶ ያስባል፣ ይደውላል፣ ይጠይቅሃል። አለማስመሰል። ካንተ የሚፈልገው ቁሳዊ ጥቅም ወይም ዝና ሳይሆን ያንተን ስብዕናና ጓደኝነት ብቻ ነው። በአጭሩ ለመናገር እውነተኛ ጓደኛ ማለት በሕይወትህ ውስጥ ስትገኝ ጉልበት የሚሆን፣ ስትርቅ የሚናፍቅ፣ ስትሳሳት የሚያቅናህና ሁልጊዜም የተሻለ ሰው እንድትሆን የሚያበረታታ ሰው ነው። እነኚህን የመሳሰሉ አስተማሪ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ።